ሳይፈሩ ጠላትን አዋርደው አንተን ያከበሩ ለባዕድ አምልኮ አንሰግድም እያሉ ለጻድቃን መኖሪያ ለገነት ታደሉ። ሰው ሀገሩን እምነቱንና ወዳጅ ዘመዱን መውደዱን የሚገልጽበት የመጨረሻ የፍቅር ማሳያ ነፍሱን አሳልፎ መስጠት እንደሆነ የእምነት አስተምሮ ያሳየናል። በዚህ አይነት ሁኔታ ነፍሱን ለሚወደው ሲል የመስጠትና የመሞት ሂደት ሰማዕትነት ሲሆን ላመኑበትና ለወደዱት ውድ ሕይወታቸውን የሚሰውለት ሰማዕታት እንደሚባሉ መረጃዎች ያመላክታሉ። ስለዚህ ሰማዕት የሚለው ቃል የግዕዝ ግስ ሲሆን ቀጥተኛ ትርጉሙም ምስክር ማለት ነው። እንዲሁም ሰማዕትነት ማለትም ምስክርነት ማለት ነው። ከዚህ ጋር በተያያዘም ሰማዕት ማለት የተሰዋ ራሱን መስዋዕት ያደረገ ማለት ነው። የዚህም ሐሳብ መሰረት ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ብሎ በዮሐንስ ወንጌል ምዕራፍ 15 ከቁጥር 13 ላይ ተናግሮ ራሱ መድኃኔዓለም ለሰው ልጆች ሁሉ ያለውን ጽኑ ፍቅር የገለጸበትና ሞታቸውን በመሞት መስዋዕት የሆነበት ነው። ለሀገራቸው ባላቸው ጽኑ ፍቅር ሀገሬ ለባዕዳን ተላልፋ ስትሰጥ ከማይብለው የተሰዉ ሰማዕታት ጀግኖች ተብለው በትውልዶች ሲታወሱ አሉ ይኖራሉ። እንዲሁም በእምነታቸው የተገለጠላቸውን እውነት ባለመካድ ጸንተው የቆሙ ምስክሮች በእምነቱ ተከታዮችና አስተምሮ ውስጥ ይታወሳሉ። የኢትዮጵያ ካቶሊክ ቤተክርስቲያን ጅማ ቦንጋ ሀገረ ስብከትም በሞዲዮ ስለ እምነታቸው የተሰዉ ሰማዕታት ናቸው ላለቻቸው 6ኛ ዙር የመታሰቢያ በዓል አድርጋለች። በከፋ ዞን ዴቻ ወረዳ ሞዲዮ አራራ ቀበሌ ነው የሰማዕታቱ መታሰቢያ በድምቀት የተከበረው። ውድ ተመልካቾቻችን የበዓሉን ሁነትና በስፍራው የተነሱ ጠቃሚ መልእክቶች እነሆ ስንላችሁ እስከ ዝግጅታችን መጨረሻ አብራችሁን ቆዩ የአክብሮት ግብዣችን ነው። የኢትዮጵያ ካቶሊክ ቤተክርስቲያን ወደ ከፋ የገባችበትንና በአካባቢው የመጀመሪያ የእምነቱ ተከታዮች ታሪክ በጥቂቱ ሲወሳ በ1884 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዚህ አካባቢ ካቶሊካውያን ምእመናን ክርስቶስን በመቀበላቸው ክርስቶስን በመከተላቸው በዛን ጊዜ በነበሩት ሃይማኖት አልባ ወይም በቃልቾች ዘንድ ሃይማኖትን መካድ አለባችሁ፣ ክርስትና እዚህ አካባቢ መስፈን የለበትም በማለት ደጋግሞ ቢያሳስቧቸው እኛ አንድ ጊዜ በክርስቶስ ኢየሱስ ስም ተጠምቀናል፣ የቤተሰቡ አባል ሆነናል፣ ከክርስቶስ ጋራ ተዋህደናልና እምነታችንን ከሱ ማንም ሊነጥል አይችልም በማለት እንደ ጌታ ኢየሱስ ክርስቶስ ሐዋርያት ከዮሐንስ በስተቀር 11ዱም ሐዋርያት በሰማዕትነት ሞት ነው የሞቱት። ከዛም እንደ እስጢፋኖስ ዲያቆኑ እስጢፋኖስም እንደዛ ነው የሞተውና ልክ በተመሳሳይ ሁኔታ ከ300 በላይ ምእመናን በተለያየ ቦታ በከፋ በተለያየ ቦታ ህይወታቸው ተሰውቷል። ያን ጊዜ እንግዲህ ሃይማኖት አንክድም ካላችሁ በማለት የተለያየ አይነት ያገዳደል ዘዴ ነበራቸው። በታሪኩ በጽሁፉ በመዝገቡ ስናገኝ አንዳንዶችን ከተራራ እንደ ኳስ አስሮ ወደ ገደል ይወረውሩ ነበረ። አንዳንዶቹን ወንዝ ውስጥ አስምጠው ይገሉ ነበረ።
አንዳንዶች ጅቦችና አንበሶች በሚሄዱበት መንገድ ላይ በማሰር ያስበሏቸው ነበረ። ቀደም ብሎ በ16ኛው ክፍለ ዘመን በአጼ ሱስንዮስ በተነሳው ክርስትናን ለማጥፋት በተነሳው ጦርነት ኢትዮጵያን ለማገዝ ከፖርቹጋል ወደ ኢትዮጵያ የመጡት ወታደሮች እምነትን ወደዚህ ቦታ ሰብኳል ማለት ነው። ካቶሊካዊ እምነትን ወደዚህ ቦታ ሰብኳል እና እነዚህ ሰማዕታቱም የተገኙት በነዚህ ከፖርቹጋል በመጡ ሚሽነሪዎች የተሰበከ ቦታ ነው ይሄ ቦታ ማለት ነው። እና ከዛ ጊዜ ጀምሮ ካቶሊካዊ እምነት እዚህ ቦታ ተሰብከው እነሱም በካቶሊካዊ ጥምቀት ተጠምቀው በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ስም ተጠምቀው ካቶሊክ እምነትን የተቀበሉ ሰዎች ናቸው። ስደት መከራን ሁሉንም ሳይፈሩ ጠላትን አዋርደው አንተን ያከበሩ ለባዕድ አምልኮ አንሰግድም እያሉ በጻድቃን መኖሪያ ለገነት ታደሉ። ሞዲዮ ላይ በእምነታቸው ምክንያት መከራ ስለደረሰባቸውና እስከ ሕይወት መስዋዕትነት የጸኑ የመጀመሪያ አማኞች ማንነትም እንዲህ ተገልጿል። እንግዲህ በዚህ ቦታ ላይ የምንዘክራቸው ገድላቸውን የምናስታውሳቸው 4 ሰማዕታት ናቸው። ሻዎ ቀጮ መባል ሚንጆ፣ ጋዎ ጋቢቶ፣ ማቶ፣ ጋዎ ጋሪቲ፣ አዶና ሴት ደግሞ ገኔ አዶ ገን ሂማቸቸ ባሉ ሂማቸቸ መባሉ በዚህ ቦታ ለሃይማኖታቸው ስሉ እዚህ እንግዲህ የከፋው ንጉስ በዚህ ቅርብ ነው የነበሩት። ወታደሮቻቸው ልከው በአደባባይ በግልጽ ሃይማኖታቸው እንዲክዱ አንገታቸው ላይ የነበረውን መስቀል እንዲበጥሱ በማለት ድንግል ማርያም ካቶሊኮችም እናደርጋለንና ይህንን እንዲያወልቁ እንዲበጥሰው እንዲጥሉ በሚሉበት ጊዜ ይሄማ የኛ መገለጫችን ነው በማለት ውጠውት በዛው በጦርና በፋስ የተገደሉበት ቦታ ነው። እዚህ አካባቢ ካቶሊካዊ እምነትን በመያዛቸው ባዕድ አምልኮ እንዲያመልኩ ተገደው እኛ የምናመልከው አምላክ በሰማይ ቤት ያለን በምድርም ስር ያለ አምላክ ስለሆነ እምነታችን አንኬደም፣ ክራችንን አንበጥስም። እኛ ያመንን የተጠመቀን በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ የተጠመቅንበትን እምነት አንኬድም ብለው ተሰውቷል። ዛሬ ከ163 ዓመት በፊት ማለት ነው። ሰማዕታቱ በእምነታቸው ጽናትና ለአምላካቸው ከነበራቸው የፍቅር ምስክርነት ትውልዱ መማር ወይም መውሰድ የሚገባው ሰማዕታት ለገባቸው እውነት ለቆሙለት ዓላማ ጸንተው በመቆም ከግፈኞች የሚደርሰውን የመከራ ጽዋ በትዕግስት መቀበል እንጂ የራስን ሃይማኖት፣ ፖለቲካ፣ ብሔርና ሌላም መገለጫ ከሌሎች ይበልጣል በሚል ጽንፈኝነት ሰውን መበደልና መግደል አለመሆኑን ነው ይላሉ የሀገረ ስብከቱ ጳጳስ። ሰማዕታቱ የጽናት የመልካምነት ምሳሌዎች ናቸው። የክርስቶስ መድኃኔዓለም ራእይ የወንጌል እውነት የገባቸው ሰዎች ናቸው። ክርስቶስም በተደጋጋሚ ለተከታዮቹ ሲናገር ግራ ጉንጭህን ብመታ ሌላውንም አሳየው ነው የሚለው። በበቀልም በበቀል አትመልስ፣ ክፋትን በክፋት አትመልስ፣ ክፋትን በፍቅር መልስ፣ በትህትና ራስን ግለጽ ነው የሚለውና ይቅርታ ምሕረትን መማር ያስፈልጋል። ይህንን ትውልድ በእውነቱ መቻቻል፣ መከባበር፣ መዋደድ ይህንን ትተውልን ሄደዋል እና እግዚአብሔርን የሚከተል ሰው ደግሞ ሃይማኖት አለኝ የሚል ከሆነ ማንኛውም ሃይማኖት ጦርነትን አያወጅም። ሃይማኖት ፍቅር ነው የሚያውጀው፣ ሰላምን ነው የሚያውጀው፣ አንድነትን ነው የሚያውጀው፣ ይቅርታን ነው የሚያውጀው።
ነገር ግን በዛ ውስጥ ምናልባት ክፉ ኃይል ሊኖር ይችላል የምጠቀመው። ለክፉ ኃይል ለዲያብሎስ መገዛት የለብንም። እኛም ያንን እውነት ኖረን ለትውልድ እውነትን ማስተላለፍ አለብን። ዛሬም አንዳንድ ሰዎች ሳያውቁት ሊጎዱን ይችላሉ፣ ሰላማችን ሊነሱ ይችላሉ። ግን በትዕግስት መቀበልና በትዕግስት የእኛን ዓላማ ማስረዳት አስፈላጊ ነው። ሊያጠቃ የሚል ሰው ከሆነ ጦር ይዘህ ከምትጠብቅ ዞር በል። የሞጋስ በሬ ወይም ጨካ ነገር ከመጣ ዞር በልና ይለፍ እና ጌታ ኢየሱስ ይህንን አልተወልም። ራሱ ተጎድቶ ነው እኛን ያነሳ። እሱ ደሙን አፍስሶ ነው እኛ ቆመን በዚህ ምድር ላይ ያለ ነው እና ይህንን እግዚአብሔር ደግሞ ይህንን እውነት በዚህ ምድር ስላመጣ ለሱ እያመሰገንን እኛ ደግሞ ትውልድ ያንን መውረስ አለበት። በምድራችን በጣም በሚያሳዝነው ሁኔታ በሀገራችን ላይ በፖለቲካ መከፋፈል አለ፣ በዘር መከፋፈል አለ፣ በሃይማኖት መከፋፈል አለ እና እኔ እዚህ ክልል ውስጥ እንዲወለድ የኔ ሀሳብ አልነበር። እግዚአብሔር እዚህ ያደረገው ያ የኔን እግዚአብሔር ያስቀመጠኝ ስጦታ ማክበርና እርስ በራሳችሁ ተዋደዱ ነው የሚለው የእግዚአብሔር ቃል። የአስርቱ ትእዛዝ የመጨረሻ ጌታ ኢየሱስ ክርስቶስ መልእክት ማጠቃለያ እርስ በራሳችሁ ተዋደዱ። በቀጣይ ወደ ሰማዕታት መታሰቢያ ስፍራ የሚወስድ የመንገድ ችግር እንዲፈታና ሰው ያለ እንግልት በዓሉን መሳተፍ እንዲችል እንደሚሰራም ተጠቁሟል። የመንገዱ አመቺ አይደለም። እንግዲህ እዛ ቦታ ሰዎቹ ያው ተሰወቱት ያኔ የነበረው የንጉሱ እዛ አካባቢ ስለነበረ እንደተወሰደው እና እንግዲህ በእርግጥ የኛ ሐሳብና ምኞት ሰፋ ያለ መንገድ ወጥቶ ማንም ሰው እዛ ቦታ እንዲጠቀምና ልማቱም እንዲስፋፋ ነው። እንደምታውቁት ካቶሊክ ቤተክርስቲያን ብዙ እንጥራለን፣ በልማቱም የምንቻለውን በሀገር ደረጃ እያደረግን ያለው አትታማም ቤተክርስቲያን በእውነቱ። እኛም ይህንን በራሳችን የውስጥ ልፋት ቢኖርም በዚህ አጋጣሚ ህብረተሰባችን እናመሰግናለን፣ መንግስታችን እናመሰግናለን፣ ሁሉ የድርሻ አካላትን እናመሰግናለን። ስለዚህ አሁንም በዛ በኩል አንድ መንገድ አስበናል፣ ወደዛ ቦታ የሚሄድ መንገድ አስበናል እና ከአካባቢው ከክልሉ ከወረዳው መንግስት ከቦንጋ አካባቢና ከዛ ከወረዳው ዴቻ ወረዳ ነው በዛ ወረዳ መንግስት ጋር ሆነን ይህንን የመንገድ ስራ አቅደን ነበረ። ለዚህም ቀድመን ገንዘብም ሁሉ ወጪ ያደረግነው እኛ ነን። እንግዲህ በአንዳንድ አለመመቻቸት ሁኔታ እስካሁን አልተሰራም እና እንግዲህ የድርሻ አካላቶችም ያው አነጋግረን ይህንን ወደፊት ለማጠቃለልና መንገድ መውሰድ ብቻ አይደለም። መንገድ ሲሄድ ደግሞ ብዙ ነገር የሚከተል ነገር አለ። እዛ አካባቢ ቀድመን እኮ ለህዝቡ ትምህርት ቤት ሰርተናል፣ መዋዕለ ሕፃናት ሰርተናል። ግን መንገድ ካለ የበለጠ አጠናክረን እንቀጥላለን ማለት ነው። የተከበራችሁ ተመልካቾቻችን በኢትዮጵያ ካቶሊክ ቤተክርስቲያን የጅማ ቦንጋ ሀገረ ስብከት በሞዲዮ ያከበረውን 6ኛ ዙር የሰማዕታት መታሰቢያ በዓል ጋር ተያይዞ መታወቅ ያለበትን መረጃና ቁም ነገር በዚህ አበቃን። በሌላ ዝግጅት እስክንገናኝ ሰላም።